ሰላም ሰላም። ዛሬ የማቀርብላችሁ በጣም ቆንጆ የሆነ በሽንኩርትና በሽምብራ ዱቄት ብቻ የሚሰራ ጾም የሚያስረሳ ቆንጆ ነው። ተከታተሉኝ። ሰብለ ነኝ። እንደገና ተመልሼ መጥቻለሁ። መጀመሪያ ሽንኩርቱን በደንብ አድርገን እንከትፋለን እና በቁመት ነው የምንከትፈው እና በደንብ ስከትፈው ማለት ነው። መጀመሪያ ግማሽ ትቆርጡና እንደዚህ ሀፍ ስላይስ ታርጉታላችሁ። ቁመቱን ይቀንሰዋል ማለት ነው። አሁን ይሄንን በቁመቱ ነው የምከትፈው። ይሄንን ለመስራት የተጠቀምኩት ወደ 3 ራስ ሽንኩርት ነው ማለት ነው። በጣም ትልልቅ አይደሉም፣ መካከለኛ ናቸው። እናንተ ደግሞ ከፈለጋችሁ ደግሞ ይሄን ከከተፋችሁ በኋላ ወደ 2 ካፕ ያህል አይታችሁ እሱን አንድ ላይ በአንድ እቃ ላይ እናደርገዋለን ሊትሮን እና የሚያስፈልገን ያው ሽንኩርትና የሽምብራ ዱቄት ነው። አሁን ይሄን ያህል በእጃችሁ ብዙም አይደለም። ይሄን የድንብላል ቅጠል እንጨቶቹን አውጥተን ክትፍ እናደርገውና ከዛ አሁን የዚህ ግማሽ ይበቃኛል። ግማሹን ለበኋላ አስቀምጣለሁ። ግማሹን ከሽንኩርቴ ጋር አደባልቃለሁ ማለት ነው። የተዘጋጀን ነው። አሁን ያለኝ የሽምብራ ዱቄት፣ ትንሽ የሩዝ ዱቄት፣ የበርበሬ ፍሬ፣ ኮረሪማ፣ ጨው፣ እርድና በርበሬ። እርድና በርበሬው የምንጠቀመው ለቀለም ነው። የሽምብራውን ዱቄት የምንጨምረው እያየን ነው። ብዙ መብዛት የለበትም፣ ለማጣበቅ ብቻ ነው። አሁን አንዳንድ ማንኪያ ከቅመሞቼ ጨምራለሁ ማለት ነው። ጨው እያየን መጨመር አለብን። አሁን ለጊዜው ባባት 1 ተኩል ጨምሬያለሁ፣ ግን ጎኑን ቀስ እያልን ቀምሰን መለየት እንችላለን። ጨው ይኖረው አይኖረው። በርድ ለቀለም ነው ብያችኋለሁ። ትንሽ እርድ ነው የማደርገው። በርበሬ ለቀለም ነው የማደርገው፣ ጣዕሙን እንዳይቀይርብን። በርበሬ እንዳይል እና ይሄ ይበቃል። አሁን ይህንን እሽት እናደርገዋለን ማለት ነው። እና አላማችን ምንድን ነው? በትንሽ ዱቄት እንዲጣበቅ ለማድረግ ነው። እና የሽምብራ ዱቄቱን ዋናው ሩዝ በጣም ትንሽ ነው የምንጨምረው። እሱ ደግሞ ክሪስፕ እንዲያደርግልን ነው። ክሪስፕ ማለት ከሽከሽ እንዲልኝ በጣም ትንሽ ነው። ከዚህ በላይ አልጨምርም። ይሄው ነው ማለት ነው። እና ምናልባት አንድ የሾርባ ማንኪያ ያህል ነው ማለት ነው የጨመርኩት፣ ወይ 1 ተኩል ከዛ በላይ አይሆንም። እና ሽምብራ ዱቄት ነው የምንጨምረው እያየን እና መጣበቅ ሲጀምር እናቆማለን። አሁን ይህንን በደንብ አድርጌ አሸዋለሁ። አሁን እንዲያሻችሁ ስትመጡ የራሱ የሽንኩርቱ ውሃ ለስላሳ ያደርገዋል። አሁን ለማድረግ ተዘጋጅተናል ማለት ነው። ልክ ዱቄት እንደምናዘጋጅለው ሰርክ እናደርጋለን። በግድ ሽንኩርቱ መግባት የለበትም። የሽንኩርቱ ወጣ ማለት ውበት ይሰጠዋል። በኋላ ታዩታላችሁ።
አሁን ለመጥበስ ተዘጋጅተናል። ሰፋ ባለ መጥበሻ ላይ ዘይት ታረጉና በጣም ሰዓት ሞሉት። እኔ ያው እንደማደርገው ያህል ታረጉና ከዛ እስኪገል ትጠብቃላችሁ። መጋሉን ለማወቅ አንድ ትንሽ ዱቄት ከምትሰሩት ላይ ጠብ አድርጋችሁ በደንብ ክርስፕ ወይም ወዲያው እርር ማለት ማየት መቻል አለባችሁ እና ሲንጨረጨር አሁን ይህን ስትሰሙ አሁን የሚቀጥለው ምንድን ነው? ያዘጋጀነውን ጠቅልለን ያስቀመጥነው መጋገር እንጀምራለን ማለት ነው። መጥበስ እንጀምራለን። አሁን ወደ 14 15 አለን ሳህኑ ላይ። አሁን ይሄን በሙሉ መጥበሻ ይችላል። ሁሉንም አንድ ላይ ነው የምጠብሳቸው። ያው አንድ ላይ ገብተን አንድ ላይ ጨምሬው አንድ ላይ ነው የማወጣው ማለት ነው። እና ሽታ በጣም ቆንጆ ነው። ሲበሉትም በጣም የሚጣፍጠው። በሰላጣ አድርጋችሁ መብላት ትችላላችሁ። ከእንጀራ ጋርም እንደ አማራጭ በጣም ቆንጆ ነው። ወይንም እንደ ዳጣ ነገር ሰርታችሁ ወይንም እንደ አዋዜ ነገር ሰርታችሁ ወይንም ሰናፍጭ አድርጋችሁ በሱም ደግሞ እያጠቀሳችሁ መብላት ጥሩ ነው። ለጾም መቀየሪያ በጣም ቆንጆ ነው። እኔ ይሄን የተማርኩት በጣም ብዙ የተለያዩ ዜጋ ጓደኞች አሉኝና ጓደኛዬ ህንዳዊት ናትና እሷ ጋር ሄጄ ያው እሷ ናት ነገሩን አይዲያውን የሰጠችኝ። እንዴት ስትሰራ ይቻት ነው። በጣም ቆንጆ ነው። ትወዱታላችሁ። እና እኔ ደግሞ ትንሽ ቀየር አድርጌ በአበሻ ሞድ አድርጌ ነው የሰራሁት እና ኢንጆይ በጣም የሚጣፍጠው። ከዚህ በፊት ለሰው አቅርቤው ስለወደዱት ነው። እኔ ደግሞ ለእናንተ ለወዳጆቼ ያቀረብኩት እና ስለተከታተላችሁ በጣም አመሰግናለሁ። ሰብስክራይብ ማድረግ አትርሱ። ላይክ ኤንድ ሼር እና መጨረሻው እንድታዩ ትፈልጋለሁ።